እንደምን አላችሁ ክቡራን ተመልካቾቼ። ዛሬ የምንነጋገረው የፍቺ ስነ ስርዓት በውክልና መፈጸም ይቻላል ወይ የሚችለው ነጥብ ላይ ነው። ይህ በነገራችን ላይ በሕጋችንም ላይ ያለ እንደገና ደግሞ በኢትዮጵያ ፌዴራል ጠቅላይ ፍርድ ቤት የመጨረሻ ውሳኔ የተሰጠበት ነው። ስለዚህ መልሱ ምንድነው? አዎ ይቻላል። ፍቺን በውክልና መፈጸም ይቻላል። እንኳን ፍቺን ጋብቻንም በውክልና መፈጸም ይቻላል። ስለዚህ ፍቺንም ይቻላል። ለምሳሌ አንድ ሰው መፋታት ከፈለገ ልክ መኪና እንደምንገዛው በውክልና፣ መኪና እንደምንሸጠው በውክልና፣ ዕቃ እንደምንገዛው፣ ቤት እንደምንገዛው በውክልና፣ እንደምንሸጠው በውክልና ሁሉ ጉዳያችንን በውክልና እንደምናስፈጽመው ሁሉ ፍቺንም ጋብቻንም ሁለቱንም በውክልና መፈጸም ይቻላል። ነገር ግን ውክልናው ተቀባይነት ማግኘት አለበት። ተፋቺው ወገን ያ የተፋታው ወገን የማፋታት የፈለገው ወገን መቅረብ የማይችል መሆኑን እዛ ፍቺ የሚፈጸምበት ፍርድ ቤት ላይ መቅረብ የማይችል መሆኑን አሳማኝ ምክንያት ማቅረብ መቻል አለበት። ያንን ካቀረበ በውክልና ፍቺው መፈጸም ይችላል። ዛሬ ይችላችሁ ነው የመጣሁት።